ወጥ ነው እንደምትሰሪ? አዎ በቃ ልሂድ። እሺ ግን እኮ ቤትም ገብቼ ቁጭ እላለሁ። ኧረ እና ተጫወታ እዚህ። እሺ እራት በላችሁ? ቆየን እኮ እኛ ከበላን። ይሄ ለነገ እየሰራው ነው ለቁርስ። አዎ በቃ ልሂድ። ምን ነው አሁን እጫወታለሁ አላልክም? ገብቼ እቀመጣለሁ። ኧረ እሄዳለሁ እኔ በቃ እሄዳለሁ። ምንድነው እናንተ እራት ምን ነው ቆይታችሁ አትበሉም እንዴ? እኮ በቃ ልሂድ እንዴ ማታችን አይደል እንዴ? በፈለክ ሰዓት መብላት። እኛ 12 ሰዓት ነው የምንበላው። አዘር አቤት ቤት ልታይ መጣ ነበር። አሳያት። እሺ ሰላም ነው? ሰላም ነሽ? እንዴት ነሽ? እስቲ ቤቱ ሊያ እስቲ ኦኬ ቤቱ ይሄ ነው? አዎ ይሄ ነው። ኦኬ ቀለሙ ምናምን አይቀየርም ማለት? ላንቺ ብለን አንቺ ትመጫለሽ ነው ፈልገው ነኝ። አንቺ ትመጫለሽ ብዬ ቀለሙን ልቀይር ማለት። እሺ ሌላ ከለር አለ? ሌላ አማራጭ? አንቺ ቤት ነው የፈለግሽው ወይስ የቀለም ምርጫ ነው የፈለግሽው? ይቅርታ ማዘር ቲክቶክ ስለምሰራ የሆነ ቀለሙ ቦግ ማለት አለበት። ደስ የሚል የሴት ከለር ነው የምወደው። ቲክቶከር ነሽ? ውይ አንቺስ አንቺ እንኳን ታስፈልጊያለሽ። እስቲ እንዴት ነው ቲክቶክ እንዴት ነው የምትሰሪው? እስቲ ንገሪ፣ መጀመሪያ ንገሪ ከመግባትሽ በፊት። እንዴ ማዘር ግዴታ ነው መናገር? ስንት ፎሎወር አለሽ አንቺ? እንዴ ማወቅ አለብኝ። 300 ፎሎወርስ አለኝ። ምን ነው አሁን ደግሞ ይሄን ቤት ቀለሙን ቀይረሽልኝ ፒንክ ከቀባሽልኝ ሰራለሁ። አንቺንም አሳይሻለሁ። ላይቭ ምናምን ትገበያለሽ? አዎ። ምን ታዲያ ብልጭ ታደርጊኛለሽ? አዎ። በ300 ፎሎወር አንቺ ላይቭ ትገበያለሽ? እጭ መላክ መሰለሽ? አትሆኝም። እንደው ቀጥይ ካንቺ ተሻለ ያስፈልገኝ። በሂጂ በ300 ፎሎወር ላይቭ ትገባለሽ? ውሸታ እቺ ምን አይነት ነች? እስቲ አለባበሷን አሳምራ ከቤት ደግሞ ቀለም ትመጣለች። ሌላ ፈልጊ እናቱ፣ ሌላ ፈልጊ። እንደ አይነት ቤት መቼም አታገኝም። እሺ ወጥ ነው እንደምትሰሪ? አዎ በቃ ልሂድ። እሺ ግን እኮ ቤትም ገብቼ ቁጭ እላለሁ። ኧረ እና ተጫወታ እዚህ። እሺ እራት በላችሁ? ቆየን እኮ እኛ ከበላን። ይሄ ለነገ እየሰራው ነው ለቁርስ። አዎ በቃ ልሂድ። ምን ነው አሁን እጫወታለሁ አላልክም? ገብቼ እቀመጣለሁ። ኧረ እሄዳለሁ እኔ በቃ እሄዳለሁ። ምንድነው እናንተ እራት ምን ነው ቆይታችሁ አትበሉም እንዴ? እኮ በቃ ልሂድ እንዴ ማታችን አይደል እንዴ? በፈለክ ሰዓት መብላት። እኛ 12 ሰዓት ነው የምንበላው። ተንኮሱ ሰው እኮ ምን እንዳለኝ ብሰማ። ምን አሉሽ እንዴ? አንቺ ሰው ይሄን አለኝ ብለሽ ትቆማለሽ ከስራሽ እንዴ? ምን ላድርግ ተንኮሱ። ሲጀምር መጀመሪያም ሲጀምሪ ንግዱ ነው አዛጋለው እና መጀመሪያም ሲጀምሪ ሰውን ተስፋ አድርገሽ ነው? አይ አዎ ማንም ሰው ከሌለ አይደል ተነስተሽ እየሰራሽው? አዎ አሁን ደግሞ ሰው ምን አስዳመጠሽ? ፈጣሪን ነው እንጂ ማዳመጥ ጭራሽ ሰው እንዴ! ትገርማለሽ። ለዚህ ነው ቤት የመጣሽው ዛሬ? አዎ ተናድጄ። ስራሽን ስሪ እንዴ! እንደዚህ ሰው እኮ የሆነ ነገር ስልሽ አንቺ ደግሞ የበለጠ ጎበዝ ሆነሽ መስራት ነው ያለብሽ። እሺ በቃ ተንኩስ። ለካ እንደዚህ ታስባለህ? አረ በጣም ነው ጭንቅላቴ እኮ። እውነት አመሰግናለሁ። ዛሬ መከርከኝ ገና። እሺ እና ይቅርታ፣ ይሄን ውሃ የት ነው የምደፋ? የት ነው የምደፋው? ውሃ ነው እዚህ ላይ አትደፊው። እዚህ ድፊ ቆሻሻ ያው ነይ ከፈለግሽ ያው እዚህ ቤት ውስጥ ምን ትላለች እቺ? ሰሜ ማን ነይ የሚጣናት ነይ ገባሽው እንዴ? ጎሽ አየሻት?
ከየት ነው የሚመጡት ግን? ብቻዬን ገባ እንዴ? እዚህ እኔ አላቅማ። እዚህ የት ነው የምደፋው ስላት እዚህ ላይ አለችኝ። ከዛን ደግሞ ግቢ አለች። ከኔም አይገባት አንቺ ቆይ ነገረችኝም እኮ ብቻዬን ነው የገባሁት ያለሽ። 10 ሰው ነው የማየው። ምንድን ነው እኔ ጋር መታ እኮ ነው። እህቴ ናት። እህትሽ ነች? ታዲያ የሚደፋበትን አታውቅም? ሽንት ቤትም ልትደፋ ነው። እዛ ድፊ ነው ያልኳት። ሂጂና ድፊ በቃ። በሽንት ቤት አይደፋም። እዛ ደጅ ድፊ ነው። ነይ ውጪ። ሽንት ቤት ልሞላ ነው። ሂጂ ቀጥ ሄደ። ይቅርታ እንግዲህ ማለት ኧረ ይቅርታው በስቷል። አልነገርኳትም። ለዛ ነው ነገር ነበረብሽ እኮ እና ምን ላድርጋት? እዚህ ድፊ ስራት እሺ ብላ ደግሞ እዚህ ድፊ እላታለሁ። ወደ ቤት አትገባበስ። እንዴት ናችሁ? ሰላም ነው። እንዳለ ገበያውን ብታዩት ሁሉ ነገር ተወዷል። አዎ እኔ ራሱ እኮ በእናትሽ ምሳሌ ሰራ ብዬሽ ውስጥ አንድ ፍሬ ሽንኩርት ይሄው ውሰጂ ከዚህ ውስጥ። እኔ ደግሞ ይኸውልሽ ዶሮ ጀምሬ ሽንኩርት አነሰኝ። ኧረ ሽንኩርቱ ደግሞ ሲያምር። ኧረ ውሰጂ ችግር የለውም። ያው እንጂ ውሰጂ። ደግሞ ጎመኑ እንዴት ያምራል! አዎ ውሰጂ እኔ ገዛው። አዎ ውሰጂ። ሽንኩርቱንም ልውሰዳ? እሺ በቃ እሺ። ባስ ልጠራሻለሁ። ችግር የለውም። እሺ እሺ ልጄ እንዴት ነሽ? ደህና አይደል? እሺ ሰላም እንዴት ነሽ? እስኪ ይኸኛው የልጆቼ ሽንት ነው፣ እዛ ጋር ድፊልኝ። በቃ ቤተሰብ ሆነሻል እንግዲህ። ሽንት ነው ያለው? ሽንታው እንደ ቤተሰቦችሽ በቃ እንደዛው። እሺ ቤተሰብ ሆነሻል እንግዲህ። በቃ ነይ እዛ ጋር ድፊ። ነይ በዚህ እዛ ነው የሚሻለው? አዎ እዛ ድፊ። ሽንት ያስደፋሉ እንዴ? በቃ ቡና ደግሞ መተሽ ጠጪ። ኧረ ምን ቡና ነው ይደፋለሁ። በቃ እዛ እንትን ከግቢ ውጪውና አፍጮ ጋር ኧረ ይጂው ግቢውን ከፍተሽ። ኧረ እዚሁ ነው የምደፋው። እንደው እዚሁ ነው የምደፋው። ኧረ እሱ ጋር በቃ ይወጣል። ወጥቷል በቃ። ይሄን ደግሞ የት ነው ማስቀምጠው? በእናታችሁ ይሄው ማስታጠቢያ አመጣሽ። እሺ ደብረው መንካቱ ራሱ። እሺ